አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመዲቲው ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ለሁላችሁ አልሐምዱሊላህ። እናንተስ እንዴት ናችሁ? ውድ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንዴት ናችሁ ሀባይብ? ሁሉ ሰላም፣ ሁሉ መልካም? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው እላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ እያረጋችሁ እንዲሁም ላይክ ሼር እያረጋችሁ አበረታቱ በቅንነት ማለት ነው ሀባይብ። እንዲሁም ነባር ቤተሰቦቼ ላይክ ሼር ኮሜንት አድርጉልኝ በቅንነት አሳድጉኝ ማለት ነው ሀባይብ። እና በአዲስ ቪዲዮ እንግዲህ ብቅ ብያለሁ ዛሬ ማለት ነው ውዶችዬ። የሆነ መዝናኛ ቦታ ሄደን ነበረ ከልጄ እና ከሴትዬ ጋር። ከልጄ ጋር ስላችሁ ደግሞ ከራሴ ልጅ ጋር እንዳይመስላችሁ ከሴትዬ ልጅ ጋር ማለት ነው። እንደዚህ አይነት መዝናኛ ሄደን ፏፈሽ ብለን ማሻላ እንዴት ደስ እንደሚል አትጠይቁኝ ነው የምላችሁ። እና ልጄን እንግዲህ ፈታ ዘና እያረኳት ቆይቼ እኔም ለራሴ ፈታ ዘና ብያለሁ። እውነት ለመናገር የተለያየ አይነት ነው ያለው። እንግዲህ እንደምታዩት አውሮፕላኖች አሉ፣ ዥዋዥ ያለ ምናምን በጣም ነው የሚያምረው በነገራችን ላይ። እና ፏፈሽ ብለን የውላችሁ እንደዚህ የተሽከረከርን ምናምን ነበር የቆየ ነው ማለት ነው። እስኪ ኑ ዘና በሉ አብራችሁን እናንተም ብዬ እኔም ያው በቃ አድርጌላችኋለሁ ማለት ነው በካሜራ። የእውነት ለመናገር እዚህ ሀገር ያሉ ልጆች የአረቦቹ ብቻ ሳይሆን የሀበሻዎቹም እዚህ የሚወለዱ ልጆች እድለኞች ናቸው እላለሁ እኔ ማለት። በቃ ፏ ዘና ብለው ፍሪ ሆነው ነው የሚያድጉት። እና እንግዲህ ወላጆች ማሻላ ማሻላ ብያለሁ። ልጆቻቸውን በዚህ መልኩ እንግዲህ ዘና ፈታ እያደረጉ እረፍትን አሳልፈዋል ማለት ነው ኢጃዛቸውን። የኛ ልጆች ደግሞ የሸቃሊት ልጆች በተለይ እንደኔ ሀገር ጥሎ የመጣ ወይም ወደ ሀገር የላከ ወላጅ ያውቀዋል ስሜቱን። እዚህ ቦታ ላይ ሆኜ ማለት ነው እኔ በቃ በሀሳብ የለውም ነው የምላችሁ ሄጃለሁ ልጆቼ ጋርና ይህን ደስታ እንደው ለአንድ ቀን እንኳን ቢያዩት የኔ ልጆች ምን አይነት ያለመታደል ነው እያልኩኝ ማለት ነው። ግን ደግሞ አልሐምዱሊላህ በሰላም ማደጋቸውም አንድ ነገር ነው። እኛ ልጆች እንግዲህ በናፍቆት በብዙ ነገር ጫና ውስጥ ቢያድጉም እዚህ ያሉ ልጆች ደግሞ በዚህ መልኩ ፏ ብለው ማለት ነው ያአላህ ፍንጠዛቸውን አትጠይቁኝ እንዴት እንደሚደሰቱ። የልጆቹን ደስታ እያያችሁ እናንተ ራሱ በጣም ነው የምትደሰቱት እዚህ ቦታ ላይ ማለት ነው። እና በጣም ደስ የሚል ቦታ ነበር እላችኋለሁ ወገኖቼ። እንግዲህ እኛንም አላህ ያሰብነውን ያቀድነውን አሳክቶልን ለሀገራችን ለልጆቻችን አብቅቶን እንደዚህ ልጆቻችንን መዝናኛ ቦታ ወስደን ዘና ፈታ ሲሉ ማየትን አላህ ይወፍቀን ሁላችንም ብዬ ዱዓዬ ነው እላችኋለሁ ውዶችዬ። እንደዚህ የሁላችሁ ተሽከርክሮ ወንበሩ ቀጥ ይላል ማለት ነው ባለበት። ከዛ ያወርዷቸዋል። ማሻአላ በጣም ነው የሚያምረው እላችኋለሁ ውዶችዬ። እንግዲህ የኔ ልጅ ማሻአላ ተባረከላ ካሜራ ውስጥ አላስገባትም እንጂ በጣም ነው በቃ ፍክት ብላ ምናምን ማሻአላ ነይ ቶሎ እያለች እኔን ራሱ ስጋብዘኝ ነበር ማለት ነው እዚህ ወንበር ላይ። እና በጣም ነው ደስ የሚለው እላችኋለሁ ውዶችዬ። እስኪ ከወደዳችሁ ደግሞ ላይክ እያደረጋችሁ በላይክ በሼር አበረታቱኝ። እኔም ልጆችን እንደዚህ ለማድረግ ያብቃኝና እናንተ ምክንያቱን እላችኋለሁ ካላህ በታይ ቤተሰቦች። እንዴት እንደሚያምር ነው የምላችሁ፣ እንዴት እንደሚያምር እኔ ራሱ በጣም ነው ፍዝዝ ነው ያደረገኝ መጫወቻ ቦታው እላችኋለሁ። ሴትዮ የተነሳ ይመስሉኝ ደግሞ ድምፄን ቀነስ አደረኩት እኮ። እና ውዶችዬ በጣም ነው የሚያምረው። በዚህ መልኩ አሳልፈነዋል ማለት ነው። እኛ እንግዲህ የማዳምን ልጆች ነው አይደል የምናሳድገው፣ የራሳችንን እንዳናሳድግ አላህ አልፈቀደልንም። እዚህ